ሶስት ወር ባልሞላ ውስጥ አዲስ ሰው አንቺ ያላሰብሽው አዲስ ሰው ወደ አንቺ ህይወት ውስጥ ይመጣል። አዲስ ሰው ይሄ አብሮሽ ያለው ሰው ያንቺ አይደለም ይለኛል እግዚአብሔር እና አዲስ ሰው ወደ አንቺ ይመጣል። ከዚህ በፊት ጸልየልኝ ነበር። የጸለየልኝ በውስጥ ነው። የሆነ ነገር ነግሬክ ነበረ ስለ ህይወቴ እና እግዚአብሔር እንዲህ ይልሻል ከዚህ ሁሉ ይሄ አብሬሽ ያለው ሰው ሁሉ ወደ ቤቱ ይመለሳል። እግዚአብሔር ላንቺ የሆነ አዲስ ሰው አጋጣሚ ሲሰጥሽ ያለው 3 ወር ባልሞላበት ውስጥ አልከኝ። ከዛ አሜን ብዬ ተቀበልኩኝ እና እውነት ያላሰብኩት ነገር ነው የሆነው እና ለዛ ነው እግዚአብሔር አዲስ ነገር አድርጎልኛል። ከአንተ እንዳልከው 3 ወር ባልሞላበት አዲስ ሰው ወደ እኔ መጥቷል እና ይሄ ነው ምስክርነቴ። እግዚአብሔር ዘመኔን ህይወቴን ባርክ። ተባረክ። እውነት እግዚአብሔር ካንተ ጋር አለ እና ተባረከ ነው የምለው።